ሚሊዮን ብር ሞልቷል። የስ አራቀቁ እንችላለን። ረቢል ዓለሚን ወላሂ አልሐምዱሊላህ። ምን ይሳናል? ቴንክ ዩ አልሐምዱሊላህ ረቢል ዓለሚን። መጮህ ይቻላል? ይፈቀዳል? ተፈቅዷል። የኔ እናት እንኳን ደስ አለሽ። አልሐምዱሊላህ አይዞሽ ዛራ አልሐምዱሊላህ ረብል ካዕባ አልሐምዱሊላህ። ሁላችሁም ኢትዮጵያውያን እንኳን ደስ አላችሁ። ይህ ነገር ትምህርት ያስተምራል። እውነቴን ነው የምላችሁ፣ ደግሜ ነው የምለው። የዛሬው ነገር ከበፊቱ ለየት ይላል። ትምህርት ያስተምራል። የኢትዮጵያ ብሔርና ብሔረሰቦች እንዲህ አንዱ ነን። 200 ብር ብንረዳዳ ከዚህ በላይ ማድረግ እንደምንችል አንድነት ኃይል እንደሆነ እና የትኛውንም የታመመ ወደ ሌላ ነገር ሳንጎትት እንዲህ በመርዳታችን በአይኔ ኑሬ በአይኔ በማየቴ በጣም ደስ ብሎኛል። ሁላችሁንም ከልብ አመሰግናለሁ። ማስተራብነት እዚህ ላይ መታችሁ ቁጭ ብላችሁ እያስረዳችሁ የነበራችሁት ስማችሁ ያልተጠቀሰ 1 ብርም 10 ብርም 100 ብርም እየላካችሁ የነበራችሁ ኢትዮጵያውያን እኔ እንደ ሙባረክ ወላሂ ከልቤ ነው የማመሰግነው። ይሄ እንግዲህ 4 ሚሊዮን ብሩ የሕክምናውን ጨርሰናል። ፍራውል ደግሞ ኑ እያለ ስለሆነ ለወጪ የሚላቸውን ይበላቸው ነው የምለው። አመሰግናለሁ። ጨርሻለሁ። አንድ ጊዜ ቅድም አንድ ነገር ስናወራ ነበር አለ እማማ ተኝቷል። በነገራችን ላይ ተስፋ ቆርጦ ነው እኚህ እናት የተኙት። 4 ሚሊዮን ብር የሚሞላ አልመሰላቸውም። ከየት ይመጣል? 4 ሚሊዮን ብር ብዙ ነው፣ ከአቅማችሁም በላይ ነው፣ አትችሉም ብለው እማማ ተስፋ ቆርጦ ተኝቷሉ። እንቀስቅሳቸው። አዎ ዋይኖት አው ቀስቀሳቸው። በሽታው ሲንተ ቀሰቀሳቸው ከእንቅልፋቸው። ዛሬ ለዚህ ደስታማ ይቀሰቀሱ። ህልም ነው የሚመስላቸው ሲነሱ ይነሱ። ይሄ በሽታ ሲንተ ቀሰቀሳቸው። እማማ እማዬ እናቴ አንድ ቀን አይበሉስ አይዞህ አይዞህ እንዴት አለ? ትንሽ አፈረኝ እንጂ ደህና ነኝ። ደህና ነው። ተኝቶ ነበሩ እኮ እኛ ደግሞ እስካሁን አልተኛንም። እዚህ ላይቭ ላይ ቁጭ ብለን አሜን። ቅድም ተስፋ ቆርጦ ነበሩ 4 ሚሊዮን ብር አይሞላም ብለው አይደል የተኙት። አሁን ግን 4 ሚሊዮን ብር በእርሱ አካውንት ላይ ገቢ ሆኗል። ወደ ይሄ ነገር ይታከል። አይዞሽ የኔ እናት፣ ከዚህ በኋላ ማልቀስ የለም እናቴ። ከዚህ በኋላ ማልቀስ የለም። ከዚህ በኋላ ሀዘን የለም። ከዚህ በኋላ አንገት መድፋት የለም። ከዚህ በኋላ መሳቀቅ የለም። ከዚህ በኋላ ይታከማሉ፣ ድኖ ይመለሳሉ፣ ሌሎችን ደግሞ ያሳክማሉ። እኔን እሺ አይዞሽ እኔን እሺ በቃ ቀና ይበል። አልቅሱ። ከዚህ በኋላ ለቅሶ የለም እናት። ከዚህ በኋላ ምንም ለቅሶ የለም። ከዚህ በኋላ ለቅሶ የለም። ከዚህ በኋላ ሳቅ ነው። እሺ ከዚህ በኋላ ደስታ ነው። ከዚህ በኋላ እልልታ ነው የለና የኔ እናት አልቅስ አልቅስ። ማዘር በቃ ረጋጉ። አንድ ነገር አንድ ቃል ብቻ ተዋቸው በእናትህ ማስተር ፕሊዝ። አላህ በቃ ደክሞታል። በዚህ አጋጣሚ ማስተር በጣም እንወዳለን በጣም